ልጅ የመውለጃ ቀኑ ሲደርስ ሞሞ ከ3 ወር በኋላ ውርጃ አጋጥሞት ያውቃል? ምክንያቱ ሾተ ላይ ቢሆንስ? ጤና ይስጥልኝ። ዶክተር ኡመር መሐመድ የማህፀንና ስፔሻሊስት። የደም አይነት ኤቢኦ እንዳለ ሁሉ አሬች ኔጌቲቭ እና አሬች ፖዚቲቭ ተብሎ ይከፈላሉ። አሬች ፋክተር በቀይ የደም ሴሎችን ሽፋን ላይ የሚገኝ ፕሮቲን ሲሆን አሬች ፖዚቲቭ ካለ ይህ ከሌላቸው ደግሞ አሬች ኔጌቲቭ ተብሎ ይከፈላሉ። በእርግዝና ጊዜ ይህ ችግር የሚሆነው አሬች ኔጌቲቭ እና አሬች ፖዚቲቭ ልጅ ስትይዝ ነው። በተለያዩ ምክንያቶች ወሊድ፣ ውርጃ፣ ቅድመ ወሊድ ደም መፍሰስ፣ የህፃኑ ደም ወደ እናት ደም ከገባ የእናት የበሽታ መከላከል ስርዓቷ የህፃኑ ደም ላይ ያለው አሬች እንደ ባዕድ ነገር አይቶ ጸረ አሬች አንቲቦዲ የሚባሉ ጸረ እንግዳ ሊያመነጭ ይችላል። ይህ በመጀመሪያ እርግዝና ላይ ብዙውን ጊዜ ችግር አያስከትልም። ነገር ግን ተከትሎ በሚመጡት እርግዝናዎች እነዚያ በመጀመሪያ በተነቃቃ የእናት የበሽታ መከላከል ስርዓት የተፈጠሩ ጸረ እንግዳ አሬች አንቲቦዲ በማስታወስ የአሬች ፖዚቲቭ የህፃን የቀይ ደም ሴሎችን ሊያጠቁ ይችላሉ። ከዚህ ቀጥሎ እነዚህ ጸረ እንግዳ አካላትን የህፃኑ ቀይ ደም ሴሎችን ያጠቃሉ። ከዚህም የደም ማነስን ያስከትላሉ። ጉበትና ጣፊያ የሞቱ የቀይ ደም ሴሎች ለማምረት ሲሞክሩ ያብጣሉ። ችግሩ ከቀጠለ የልብ ድካም ወይም የህፃኑ ሙሉ ሰውነት እብጠት፣ የሞተ ልጅ መውለድና ልጅ ከተወለደ በኋላ ቢጫ መሆን ሊያስከትሉ ይችላሉ። በእርግዝና ጊዜ በመውለድ ውርጃ ተከትሎ ጸረ እንግዳ አካላትን አንቲቦዲ እንዳይፈጠር አንታይዲ የሚባል መርፌ መውሰድ ያስፈልጋል። ይህ መርፌ የሚሰጠው በእርግዝና ጊዜ በ28 ሳምንታትና እንደገና ህፃኑ ከተወለደ የደም አይነቱ ተመርምሮ አሬች ፖዚቲቭ ከሆነ በ72 ሰዓት ውስጥ። ከዚህ በተጨማሪ ከውርጃ በኋላ ከማህፀን በላይ እርግዝና ከተፈጠረ እና ከታከሙ በኋላ ይወሰን። ማጠቃለያ፣ በእርግዝና ጊዜ የደም አይነቱ ተመርምሮ አሬች ኔጌቲቭ ከሆነ አንታይዲ መውሰዱ አይርሱ። ይህ ሲያደርጉ ለአሁኑ እርግዝናው እና ለሚቀጥሉ እርግዝናዎች ላይ ደህንነት ይጠብቃል። ተጨማሪ የጤና ምክር የአካውንት ይከታተሉ። ስላዳመጡኝ አመሰግናለሁ።